ሰላም ውድ ቻናል ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ እንደ ማንኛውም ሰው ወደ ቲክታክ ሰፈር ሲገባ ዴዚ እናት ሞታለች የሚለው ነገር ሰማሁና፣ ኧረ በኢየሱስ ከዚህ በፊት እንግዲህ ታውቃላችሁ በይሄኛው ልጅ ማን ነበረ እሱን እያገባችው ጓደኛ አርጋ የያዘችው ጊዜ ጀምራ አንድ ሰሞን በሶሻል ሚዲያ ላይ ሁሉም ሰው ሰብስባ አይሆንሽም ላንቺ ብላ የመከረች የናገረች ነበረ። ልጇም ደግሞ እናቷን አልሰማም ብላ እንግዲህ ያው የወደደችውን ወደደች እና ከሱ ጋር ሆና ነበረች። እናትየው ደግሞ ሰሞኑ ወደ ብቻ አላቅም 3 ቀን ነው 4 ቀን ይሆናል ልጄ ናፈቀች ብላ ነበረች በሶሻል ሚዲያ ላይ። ከዛ በኋላ እሷም ደግሞ ናፈቀችኝ ብላ ስትጠይቅም እምቢ ብላለች። ወደ እሷ መሄድ አልፈለገችም። እናቷም ደግሞ ያው ታውቃላችሁ እናት ነገር በጣም ከባድ ነው። እንደኛ አይደሉም እናቶቹ። እናት ያላቸው ነው የሚታቀውና በጣም ሆዳቸው እንግዲህ ምን እንዳለቅምና የምር ነው የምላቸው። እናት ከባድ ነው እንግዲህ ለልጇ የሚሆነው ነገርም የማይሆነው ነገርን ለልጁ የልጆቹ ያውቃሉ እናቶቹ። የምር እናቶቹ እንግዲህ ምን እንደምላቸው አላውቅምና ልጄ ይሄ ላንቺ አይሆንሽም ሚሆን ልጅ አይደለም አንቺ ለትዳር አልደረስሽም ገና ነሽ ብላ ልጇን የመከረች የተናገረች ያለችበት ሰዓት እናቷን አልሰማም ብላ እንግዲህ ማን ነበረ ስሙ እሱ ጋር ነበረች። ልጅቷም ደግሞ አሁን 6ኛ ወር እርጉዝ ላይ ናት። እንግዲህ ያው አስባቸዋል እርግዝነቷን ስሰማ ሁሉም ነገር እናቷ ጤነኛ ናት፣ ምንም ነገር የሌለችው ኢትዮጵያ አሁን ኢትዮጵያ ላይ ናት። ወደ መጀመሪያ አሜሪካ ነበረች። ከአሜሪካ እናትዬ የዴዚ እናት ያለችው አሜሪካ ነበረች እና ከአሜሪካ ወደ ኢትዮጵያ ከሄደችው ቤተሰብ ጋር ነው። ያው አሞኛል ብላ ሐኪም ቤት ሄደች። በዛው አለፈችው ማለት አለፈላ ማለት ህይወቷ በዛ ነው ያለፈው እና በጣም ያሳዝናል። አሁን ልጇ ምን ማለት አለባት? አሁን ያጠፋችው ጥፋት አይደለም። በጣም ጥፋት አይደለም። በጣም አጠፍታለች። እናቷ ስትመክር ልጄ ገና ነሽ ለትዳር አልደረስሽም ብላ ስትመክር ልጇም አልሰማም ብላ በዚህ ደረጃ እናቷ ሲወርቅ ምን ይባላል? አሁን በእውነቴ ነው የምላችሁ በጣም ከባድ ነው። ያው አሁንም ሁሉም ልጆቹ በሶሻል ሚዲያ በቲክታክ ሰፈር ላይ እሷ ናት እንደዚህ ያደረገችው እናቷ በጭንቀት ነው በሀሳብ ነው እንደዚህ የሆነችው እንደዚህ ህመም የሌለችዋ እንደዚህ የሞተችዋ ከሷ የተነሳ ነው ያሉ እንግዲህ እርስ በርሳቸው እያወሩ ነው። ግን ቢሆንም አሁን ደግሞ ልጅቷ እርግዝና ላይ ናት። በጣም ከባድ ጊዜ ነው አሁን ጊዜ እና አሁን ደግሞ ጥሩ ሁኔታ አድርገን አቀባበሏን ጥሩ አድርገን እንቀባበል ምናምን እያሉ ነው። በነገራችን ላይ አሁን ያው እድሜ ልኳ ነው የምትጸጸተው ልጇ ማለት ነው። ልጇ እናቷን አልሰማም ያለችው እናቷ የምትናገረው ነገር የዛሬ ስንት 2 አመት ነው ምናምን ነው ወይስ አልሞላም ይመስለኛል። እና ሶሻል ሚዲያ መታ ልጄ አይሆንሽም እነ ዮኒ ማኛ አለ እነ ማን ነበረች እሷም እና ታዋቂዎቹን ሰብስባ እያወራች ነበረ። ልጇም ደግሞ እንግዲህ ያው ወደደች። ፍቅር ነገር እንግዲህ ከባድ ነው። ሰው ከፈቀረ ፍቅር ከባድ ስለሆነ ያው እምቢ ብላ ወደ ልጁ ዞረች። ወደ እናቱ መዞር አለባት። ግን ያው ከፈቀረችው ምን ታድርጓለች? እና ፍቅሩም ደግሞ ከባድ ነው። ግን አሁን እንግዲህ እናቷን አታለች። ያው ሁሉም ሰው አሁን በቲክታክ ሰፈር ላይ ልጇ ናት እንደዚህ እየገደለችው እናትየዋ ምንም ህመም የላትም ያሉ ነው። ቤተሰብ ጥያቄ ብላ ነው ኢትዮጵያ የሄደችው። ልክ ኢትዮጵያ ከሄደችው በኋላ ነው አሞኛል ብላ ወደ ሐኪም ቤት የገባችውና ግን ያው አንዳንዴ ሲያስበው ደግሞ እግዚአብሔርም እውነቴ ነው የምላቸው ከአሜሪካ ተነስታ ቤተሰቦቿን አይታ እንደገና ልጅም ናፍቀኛለች ብላ እና ይሄ ታውቋለች ይመስለኛል። የምሬ ነው የምላችሁ ሳያስበው ታውቋለች። በቃ መሞቷን አውቃ ነው ይመስለኛል እንደዚህ ያለችው። ለምን ልጄ ናፍቀኛለች ብላለች። በዛ ላይ ደግሞ ቤተሰቧ ሄዳ ዘመድ ማየት ሄዳለች። በዛው ነው ህይወቷ አለፈች እና
አሁን ልጇ ገና ከባድ ጊዜ ነው አሁን የምታሳልፈው። ዴዚም ደግሞ ፕሮፋይሏ ጥቁር አድርጋለች እናቷ እንደሞተች ሰምታ እና ከባድ ጊዜ ነው። በነገራችን ላይ ደግሞ አሁን ነፍስ ጥሩ ናት። በዛ ላይ ደግሞ ይሄ ሲከሰት በጣም ከባድ ጊዜ ነው የምታሳልፈው። እግዚአብሔር እንግዲህ ለሷም ጽናት ይስጣት። ምን ማለት አለበት እና እናት ያላቸው እንግዲህ ያው እናታቸው ማስከፋት የለባቸው። እናት ማለት ከምንም በላይ የነሱ ሆዳቸው አይዝም። የነሱ በቃ ጭንቀት ላይ ነው የሚሞቱ። ህመም የሌለችው አሁን የዴዚ እናት ህመም የላትም፣ ደህና ናት፣ ጤነኛ ናት እያሉ እርስ በርሳቸው ቲክታከሮቹ እያወሩ ነው። የድሮ ፎቶችን የድሮ እያወሩ ነገሮችም እንግዲህ ብቅ እያደረጉ ነው። ሶሻል ሚዲያ ነገር በጣም ከባድ ነው እና የምር ነው የምላቸው። በጣም አሳዘነችኝ። ልጅቷን ማሳዝናኛለች። ለምን ካላችሁ እሷም አታውቅም እንደዚህ ደረጃ ወርቃለሁ እንደዚህ ሆናለሁ እና እናት ትጎዳለች ብላ አላሰበችም። እናቷ ደግሞ በውስጧን የደበቀች እየሸፈነች በዚህ ደረጃ ደረሰችው። እንግዲህ እግዚአብሔር ጽናት ይስጣት። ምንም ምለው ነገር የለም። ያው ሁሉም አሁን ቲክታክ ሰፈር ያሉ ሁሉም ልጇን ይዟታል። እሷ ናት ያጠፋችው፣ እሷ ናት የገደለችው፣ በእሷ ህመም ነው እናትየዋ በውስጧ ደብቃ ህመም የሌለቿ እንደዚህ የሆነችው እያሉ በሶሻል ሚዲያ ላይ እንግዲህ እያወሩ ነበረ። በጣም ከባድ ጊዜ ነው። ለዴዚም እንግዲህ ከባድ ጊዜ ነው። የዴዚ ጓደኛ እንግዲህ ዴዚ እሷን ጥላ ልጁን ወዳ ነበረች። ግን አንድ ሶሻል ሚዲያ ላይ ምን ብሎ እሷ አንተ ልጄ አትሆንም ልጄን በቃ አትሆንም ብላ ያወራችው ወሬ ላይ እሱ ደግሞ እኔን አንቺ ከዚህ በኋላ በሶሻል ሚዲያ ላይ አንስተሽ እንዳታወሪ፣ አንቺም ተከበሪ፣ እኔም እከበራለሁ። ልጅሽን ህይወት አውሪ፣ የአንቺ ህይወት አውሪ እንጂ የኔን ስም እንዳትጠሪ ነግሬሻለሁ ብሎ እሱም ቪዲዮ ሰርቶለታል። ሼር አድርጉ፣ እሷ ትስማ። የልጅሽ ህይወት አውሪ፣ የራስሽ ህይወት አውሪ እንጂ ስለኔ ስም ጠርተሽ እንዳትጠሪ፣ ሁለተኛ ስምን ጠርተሽ እንደው ያስፈራራ እያወራ ነበረ። ይሄን እንግዲህ ሲሰማ ይሄን ልጄ የት ናት ብላ በጥሩ ሁኔታ ላይ ያሳደገችው ልጅ ጥሩ ሁኔታ ላይ አሳድጋ በዚህ ያበቃችው ልጅ በዚህ ደረጃ ላይ ሲወርቅ አስባችኋል? እንግዲህ በጣም ከባድ ነው። በነገራችን ላይ በጥሩ ሁኔታ ላይ ያሳደገ ልጅ በቃ አይደለ እንደው ተይዞ የሚያሳድገው ቤት ይሻላል። ለምን በቃ ተቸግሮ ሲያደጉ ይሻላል። እና በነገራችን ላይ በህፃኗ ጀምራ አሁን የህፃኗ ፎቶ ምናምን እየለቀቁ ነው የዴዚ እና የህፃኗ ሰዓትም በጣም ያው ተለቃ ነው አደገችው። ማኪና እየገዛች ክለብ ቦታም እየገዛች እንግዲህ እርስ በርሳቸው ሚዲያ ላይ እየታወረ ነው። ከባድ ጊዜ ነው። እሷ ራሷ አሁን ከባድ ጊዜ እያሳለፈች ነው ያለው። እንግዲህ ለሷ ጽናቷን ስጣት፣ ያው ስራውን ስጣት። እሷም ራሱ እናቷን ማክበር ያለበት ሰዓት ወንድ ወዳው ከወንድ ጋር ሄዳ እናቷ እንግዲህ በጊዜ ገና ወጣት እናት አታለች። ያው እድሜ ልኳ ነው እየጸጸተች ነው የምትኖረው። ከባድ ጊዜ ታሳልፋለች ብዬ አስባለሁ። እንግዲህ ያው አንድም የሆነው ሆኗል። ጽናት ስጣት። ቤተሰብ በጣም ከባድ ጊዜ ነው በእውነት። እንደዚህ አይነት ነገሮች ከሚዲያ ማስማት ምንድነው ይሄ ሶሻል ሚዲያ መጠቀሙም አስፈላጊ አይደለም። የምር ነው የምላችሁና ከባድ ጊዜ ነው የምታሳልፈው።